የእግዚአብሔርን ቃል ባንሰማ ሊደርስብን ካለው ችግር በመስማት እናመልጣለን። ዲያብሎስ ሁልጊዜ እንደሚውጥ አንበሳ በዙሪያችሁ ይዞራል ነው የሚለው። ከዚህ ሁሉ የእግዚአብሔርን ቃል በመስማት እናመልጣለን። ክርስትና በማሸነፍ የምትኖሩበት መለኮታዊ ህይወት ነው። እናንተ የምትደክሙበት፣ እናንተ የምትጥሩበት፣ እናንተ ስራ የምትሰሩበት፣ እናንተ የሆነ ህይወትን ለማግኘት፣ ደህንነትን ለማግኘት፣ ጸጋን ለማግኘት፣ ቅባትን ለማግኘት የምትሯሯጡበት ሳይሆን መለኮት ለእናንተ በሙላት ባቀረበው የህይወት አቅርቦት መኖር ነው። እግዚአብሔር አምላክ በክርስትና ውስጥ ድልን ሞልቷል፣ አሸናፊነትን ሞልቷል፣ ሰላምን ሞልቷል፣ መትረፍረፍን ሞልቷል፣ በረከትን ሞልቷል። በዚህ ህይወት ውስጥ መኖር ማለት ነው። ዓለምን ማሸነፍ የምትፈልጉ ከሆነ በዚህ ህይወት መኖር ነው። የሚያጋጥሟችሁን ችግሮቻችሁን አሸንፋችሁ ለመሄድ የምትፈልጉ ከሆነ ከዚህ አቅርቦት መጀመር ነው። የድል አቅርቦት ወደ እናንተ መጥቷል። የድል አቅርቦት የመጣው ከኢየሱስ ትንሣኤና ከመንፈስ ቅዱስ መውረድ ጋር በተያያዘ ክርስቶስ ኢየሱስ ለኛ ድል እንደሰጠን ማረጋገጫው ምንድነው? የመንፈስ ቅዱስ መውረድ ነው።